ኦኬ ዛሬ የምንመለከተው ያው ArcGIS እንጭናለን። ስለዚህ በመጀመሪያ ደረጃ ArcGIS ከመጫናችን በፊት አንቲቫይረስ ኮምፒውተራችን ካለ ዲሴብል ማድረግ አለብን። አሁን ኮምፒውተሬ ላይ ዊንዶውስ ዲፌንደር ስላለ እሱን ዲሴብል ማድረግ አለብን። ለምንድን ነው ዲሴብል የምናደርገው? ያው አብዛኛው በእኛ ሀገር የምንጠቀመው ArcGIS ክራክ ስለሆነ ክራክ ፋይሎች ደግሞ አንቲቫይረስ እንደ ማልሺየስ ስለሚመለከተው ያጠፋዋል ማለት ነው። ስለዚህ እንዳያጠፋብኝ ጀስት መጀመሪያ አንቲቫይረስ ዲሴብል ማለት ማኔጅ ሴቲንግ ማነው ቫይረስ ትሪት ፕሮቴክሽን የሚል ላይ ማኔጅ ሴቲንግ የሚል አለ። ስለዚህ እዚህ ውስጥ የምናያቸው ሪል ታይም ፕሮቴክሽን ምናምን የሚሉ እዚህ አክቲቭ የሆኑትን አሉ። ስለዚህ ሁሉንም ኦፍ ማድረግ አለብን ማለት ነው። ስለዚህ ይሄ ያው ዲሴብል አድርግ ያለኝ ቀጣይ ፋየርዋል ኤንድ ኔትወርክ ፕሮቴክሽን የሚል አለ። ይሄን ደግሞ ኦፍ ማለት አለብኝ ኦፍ እናደርገዋለን ማለት ነው። አጋጣሚ ሁሉንም ኦፍ ነው ያለው። ስለዚህ ቀጣይ የሚሆነው ወደ ArcGIS መጫን ይሆናል ማለት ነው። የምንጭነው ArcGIS ሶፍትዌር 10.8 ነው። ስለዚህ ስለዚህ ዛሬ ArcGIS 0.8 ከዳታ ኢንተርኦፐራቢሊቲ ኤክስቴንሽን እንጭናለን። ስንጭን ስለዚህ ጋይድ የሚያደርገን የአጫጫን ጋይድ የሚያደርገን ሪድሚ የሚባል ነገር ማየት አለብን፣ ወይ ኢንስቴል የሚል በኖትፓድ የተቀመጠ ፋይል ካለ ሁሌ እሱን ቅድሚያ ማየት አለብን። ፕሮሲጀራሊ ማድረግ ያለብን ነገሮች ቅደም ተከተል ስለሚያሳየን እሱ እያየን መጫን እንችላለን። ሰው አጫጫን እንኳን ማናውቀው ብንሆን ያንን ኖትፓድ ቴክስት ፋይል አይተንና አንብበን መጫን እንችላለን ማለት ነው። ስለዚህ ለምሳሌ እዚህ ምን ይላል? ኢንስታል ቪዥዋል ኮድ መጀመሪያ የቪዥዋል ኮድ ማለት ይሄ ሶፍትዌር ArcGIS ላይ ምናልባት ዊንዶውስ ላይ እነዚህ ቪዥዋል ቤዚክ የሚባሉ ፕሮግራሚንግ ሰፖርት የሚያደርጉ የሶፍትዌር ሰፖርት የሚያደርጉ ያልተጫነ ከሆነ ለምሳሌ ዶትኔት ነበር በፊት ለምሳሌ ዶትኔት ምናምን የምንላቸው እንደ ቪዥዋል ቤዚክ ምናምን የመሳሰሉ ለመጫን ሌላቸው አንዳንድ ሶፍትዌር ለመጫን እነሱ መጀመሪያ ካልተጫኑ ስለማይጫን እሱ። ስለዚህ ያንን ከሌለው ምናልባት ከሌለ ነው እንጂ ኖት ማንዳቶሪ አይደለም እነዚህ ለመጫን። ግን አንዳንዴ አፕዴት ያልሆነ ቪዥዋል ቤዚክ ብቻ ነው አፕዴት ያልሆነ ከሆነ አብሮ ያለውን ይሄን ለምሳሌ እናስጀምራለን ማለት ነው። ለምሳሌ ይሄን ራን አዝ አድሚኒስትሬተር ብለን ኦኬ ተጭኗል ኦልሬዲ ያለ እያለኝ ነው። ስለዚህ ክሎዝ አድርገዋለሁ። ይሄንን በተመሳሳይ ያው እንደ እንትናችን ነው የ32 ቢት ኦፕሬቲንግ ሲስተም ያለውን ሁለቱ መጫን ግዴታ አይደለም። አንደኛው 64 መጫን እንችላለን ማለት ነው። ያው ለማለት አሁን በሚያ ዴስክቶፕ ArcGIS ዴስክቶፕ መጫን አለብን። ArcGIS ዴስክቶፕ ላይ ብዙ ኮምፖነንቶች አሉ፣ ግን ያው ለሳሳብ አንድ ውስጥ ላይ ስለሆነ እንደ ፓኬጅ ነው ሌሎች ቱሎች እዛ ውስጥ ነው የምናገኛቸው። ስለዚህ ኢንስቶል እንላለን። ኦኬ ሌላ ምንም የምናደርገው ነገር የለም። ጀስት ኔክስት አድርገን መጨረስ ነው የሚሆነው። ኔክስት አይ አክሰፕት ዘ ማስተር አግሪመንት የሚለው አክቲቭ አድርገዋለሁ እሱን። ከዛ እዚህ ውስጥም ከስተም ኮምፕሊት የሚል አለ። ከስተም የምንለው መርጠን ካሉት ፓኬጆች መርጠን የምንጭን እንኳን ለምሳሌ ገብተን የምናየው ኔክስት ብንል ለምሳሌ እዚህ ያለ ካታሎግ አካውንት ስታይል ቴምፕሌት ፌተን ኤክስቴንሽንስ። ስለዚህ ከነዚህ ውስጥ ማንፈልገው ካለ ያው ለይተን ለመጫን እንዲረዳን ለምሳሌ ኤክስ እናርጓልና መጫን የለብንም የምንል ከሆነ ኤክስ እናርጓን። ግን አሁን ሙሉ ባክ አድርጌ ፉል ልበለው ኮምፕሊት ልበለው ኮምፕሊት ብዬ ጭነዋለሁ ማለት ነው። ኔክስት እስከ መጨረሻ ኔክስት ማለት ነው። ምንም የሚያስቸግር ነገር የለውም።
በአሁን ጊዜ ክራክ የሚደረጉ አርክጂአይሶች ያን በፊት የነበረው በጣም አስቸጋሪ ነበረ፣ ብዙ ፕሮሰስ ነበረው። አሁን ግን ክራክ አደራረጉ በጣም ሲምፕል እያደረጉት ነው። ስለዚህ በቀላሉ እንጭነዋለን አሁን ማለት ነው። ኔክስት አድርገን መጨረስ እንችላለን ማለት ነው። ሶ ይህን ትንሽ ካፓሲቲው በጣም ተለቅ ያለ ስለሆነ ጊዜ ኮንሱም ሊያደርግ ይችላል። ስለዚህ በትዕግስት ጠብቀን ነው የምንጭነው ማለት ነው። መጫን ትፈልጋላችሁ ወይ ነው የሚለው? የስ እለዋለሁ። ስለዚህ ይጀምራል ማለት ነው መጫን። ስለዚህ ማንኛውም ቅድም እንዳልኩት ዝርዝር ፕሮሰስ ስቴፕ ኖትፓዱ ቅድሚያ ከፍተን አይተን መጫን እንችላለን ማለት ነው። ስለዚህ ምንም የጂአይኤስ ነው ጭነው ማያውቅ ሰውም ቢሆን ጀስት አንድ ሶፍትዌር ክራኮች ላይ ዳውንሎድ አድርገን ካጫጫናቸው ደግሞ አብሮ በኖትፓድ የተቀመጠ ቴክስት ስላለ ስለዚህ በትክክል ማንበብ ነው። ስለዚህ ላይ ብዙ ለምሳሌ እዚህ አሁን ArcGIS 10.8 ላይ ብዙ ኤክስቴንሽኖች አሉ አብሮት ያሉት ፎልደር ላይ ማለት ነው። ስለዚህ እያንዳንዱ ነው እያሳየን ያለው ይሄን ነጥብ ለምሳሌ እያንዳንዱ ኤክስቴንሽን ማን ከማን በፊት መጫን እንዳለበት ፋይናሊ የትኛው መጫን እንዳለበት ነው ይሄን የሚያሳየን ማለት ነው። ስለዚህ ያው እኛ አሁን የምንጭነው ሁለት ነገር ነው እዚህ ArcGIS ላይ ዋናነት የምንመለከተው ArcGIS ዴስክቶፕ እና ArcGIS ዳታ ኢንተርፕሮባቢሊቲ የሚለውን ሁለቱም ነው የምንጭናቸው ማለት ነው። ስለዚህ ArcGIS ዳታ ኢንተርፕሮባቢሊቲ ምንድነው? ለምንድነው የሚያገለግለው? ከጂአይኤስ ውጭ የተሰሩ መረጃዎች ወይም የተሰሩ ስራዎች ወደ ጂአይኤስ ኢንቫይሮንመንት ለማምጣት ወይም ኮንቨርት ወደ ጂአይኤስ ለማምጣት ለምሳሌ ላይ የሰራናቸው የዲዛይን፣ የሮድ ኔትወርክ፣ የላንድ ዩዝ የመሳሰሉ ዳታዎች ወደ ጂአይኤስ ከፍተን ጂአይኤስ ላይ ከነ አትሪቢዩቱ ምክንያቱም ማነው አውቶካድ ላይ ፖይንት፣ አኖቴሽን፣ ፖሊጎን፣ ላይን እነዚህ እንደየሌየር ለየብቻ ነው አንድ ሼፕ ፋይል ውስጥ ለምሳሌ ፖይንትም ላይንም ፖሊጎንም በላየሮች ነው የሚያስቀምጠው። አኖቴሽን ማለት የእያንዳንዱ የላይንም ይሁን የፖይንትም ይሁን የፖሊጎን ራሱ የምንገልጽበት በፖይንት ወይ በአኖቴሽን ስለሆነ እነዛ አኖቴሽን እንደ ArcGIS አትሪቢዩት ውስጥ አናገኛቸውም ካድ የተሰሩ ስራዎች ማለት። ስለዚህ ከነ አትሪቢዩቱን ለማምጣት ዳታ ኢንተርፕሮባቢሊቲ ይጠቅማል ማለት ነው። በተለያዩ ፎርማት የተሰራው ዳታዎችን ወደ ጂአይኤስ ፎርማት ለመቀየር ዳታ ኢንተርፕሮባቢሊቲ ወሳኝ ኤክስቴንሽን ቱል ናት ማለት ነው። ይሄው አሁን እየጫነ ነው። ስለዚህ ጂአይኤስ ተጭኖ አልቋል ፍኒሽ ማለት ነው። ስለዚህ ቀጥለን የምንመለከተው ወይ ቀጥለን ደግሞ በቀጣይ ምንጭ ነው ኢንተርፕሮባቢሊቲ ኤክስቴንሽን ቱሉ ለምንጭ ነው። ኦኬ ዳታ ኢንተርፕሮባቢሊቲ የሚለው ቀጥለን ይሄን እንጭነዋለን ማለት ነው። ኢንስቶል እንለዋለን። የዳታ ኢንተርፕሮባቢሊቲ ቅድም እንዳልነው ብዙ ያው ፎርማት ኤክስቼንጅ ለማድረግ ነው፣ ኢምፖርትም ኤክስፖርትም ለማድረግ ነው የሚያገለግለን። ስለዚህ የArcGIS ዴስክቶፕ ፓኬጅ የሆነው ደግሞ ኮምፖነንት የሆኑትን ስንመለከታቸው እነዚህ ናቸው። ኮር ኮምፖነንት ArcGIS ዴስክቶፕ፣ ArcMap፣ ArcCatalog፣ ArcGlobe and ArcScene ናቸው። The ArcGIS desktop contains the installation for the basic, standard, and advanced edition, including applications like ArcMap, ArcCatalog, ArcGlobe, and ArcScene. Additionally, ArcToolbox አለ። ያው እንደ ቱል ስለሆነ ያው እነዚህ ውስጥ ArcToolbox ሴት ኦፍ ቱልስ ናቸው። ያው በArcMap፣ በArcCatalog፣ በArcGlobe፣ ArcScene የምንጠቀማቸው ወረው ያሉ ናቸው፣ ኤክስቴንሽን ቱሎች ናቸው ማለት ነው። ስለዚህ ArcMap ምንድነው? እዚህ በዋና ፋንክሽናቸው ኮር ኮምፖነንት ኦፍ እና
ዜሮ ፈንክሽን ነው እዚህ ያስቀምጦት ያለ ማለት ነው። ስለዚህ አርክ ማፕ ምንድነው በዋናነት ፕራይመሪሊ ማፕ ክሬት ማድረግ፣ ኤዲት ማድረግ፣ አናሊሲስ መስራት ነው። እነዚህ ነው የአርክ ማፕ ዋና ኮር ፋንክሽን ማለት ነው። የአርክ ማፕ ኮር ፋንክሽን ማፕ ክሪኤሽን፣ ኤዲቲንግ እና አናሊሲስ የሆነ ነው ማለት ነው። አርክ ካታሎግ ደግሞ ዳታ ማኔጅመንት ነው። ዳታ ማኔጅ ለማድረግ ነው የሚሆን ሁጅ አማውንት ኦፍ ዳታ ማኔጅ ለማድረግ ባይ ክሬቲንግ ዳታቤዝ፣ ፐርሰናል ዳታቤዝ ክሬት በማድረግ ፋይል ዳታቤዝ የሚባለው አለው። ያው ዳታ ብዙ የጂኦግራፊክ ዳታውን ማኔጅ ለማድረግ ዳታውም ደግሞ በአግባቡ ካቴጎሪካሊ ማኔጅ አድርጎ ለመያዝ አርክ ካታሎግ የዳታ ማኔጅመንት ታስክ ነው። ዳት ወርክ ዊዝ አርክ ማፕ ከአርክ ማፕ ጋር አብሮ የሚሰራ ነው። ስለዚህ ያን አርክ ግሎብ ኤንድ አርክ ሲን ደግሞ አርክ ግሎብ ኤንድ አርክ ሲን ደግሞ እነዚህ አፕሊኬሽንስ ፎር ወርኪንግ ዊዝ 3D ዳታ ነው። 3D ዳታ ነው የምንሰራባቸው ማለት ነው። 3D ዳታ ቪዥዋላይዝ ለማድረግ ነው የምንጠቀምባቸው በዋናነት ማለት ነው። ስለዚህ ይሄን እየጫነ ነው እስከዛ ስለዚህ አርክ ቱልቦክስ ደግሞ ምንድነው የሚለው አርክ ቱልቦክስ which provide data displaying, editing, data management, geoprocessing tools respectively። ስለዚህ ለነዚህ ሁሉንም ከላይ ያየናቸው ኮር ኮምፖነንቶች አብሮ ያለ ነው አርክ ቱልቦክስ ለብቻው አይደለም። ስለዚህ አርክ ካታሎግ ላይም ስንሄድ እነዚህ አርክ ቱልቦክስ እንደ ኤክስቴንሽን እናገኛቸዋለን። አርክ ማፕ ብንሄድ እነዚህ ግሎብ አርክ ሲንም ብንሄድ አርክ ቱልቦክስ ላይ ያሉትን ቱሎች ኦልሬዲ አብሮ ያለው ኢንተግሬትድ የሆኑ ናቸው ማለት ነው። ስለዚህ ያው እነዚህ ሴት ኦፍ ቱልስ መሆናቸው ነው። ለብቻ ቱሎች በሙሉ ለብቻ ኦርጋናይዝ አድርጎ የያዘ ኤክስቴንሽን ለማለት ነው እንጂ እነዚህ ሴት ኦፍ ቱልስ የምንላቸው በአርክ ማፕ፣ በአርክ ካታሎግም፣ አርክ ግሎብ፣ አርክ ሲንም እንደ ቱልባር እንደ ኤክስቴንሽን ቱሎች እናገኛቸዋለን ማለት ነው። ስለዚህ ኢንተግሬት ዳታ ፍሮም መልቲፕል ሶርስስ ነው ኤንድ ፎርማትስ ከመልቲፕል ሶርስ እና ፎርማት ኢንተግሬት አድርጎ ዳታዎችን ወደ ጃይስ ፎርማት ያመጣዋል ማለት ነው። ጃይስ ዳታ ኢንተርፕሬቲቪቲ ጭነናል። ስለዚህ የሚቀረን አሁን ኮፒ ማድረግ ነው። ክራኳን ወደ ኤፍ ኮር ኮፒ ጫነበት የት ነው? ሲ ውስጥ ማለት ነው። ሲ ውስጥ ፕሮግራም ፋይልስ ኤክስ 86 የሚለው እዚህኛው ማለት ነው። ስለዚህ አርክጃይስ የሚላለ ስለዚህ አርክጃይስ ውስጥ ዴስክቶፕ 10.8 የሚል አለ። አሁንም ቢን የምትል ፎልደር አለች። እዚህ ውስጥ ነው ፔስት የምናደርጋት ማለት ነው። ፔስት ስንለው ሪፕሌስ ማድረግ አለብን። ኮንቲኒው። ስለዚህ የአርክጃይስ ሶፍትዌር ጭነናል ማለት ነው። ስለዚህ መጫኑ ሰክሰስፉሊ መጫኑ መክፈት አለብን። አርክ ማፕ ለምሳሌ ብንከፍት አርክ ማፕ ያለ ኦኬ ከፍቷል። አሁን ሽናቸው ምን ይመስላል የሚለው ዝርዝር እንመለከታለን። ለዛሬው እዚህ ጨርሰናል። የአርክጃይስ አጫጫንን አይተናል። በቀጣይ ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ በማለት አበረታቱ።